የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ዛሬ አንድ አዲስ መልካም ዜና ይዤላችሁ መጥቻለሁ። ይህም የእግዚአብሔር ቃል ነው። ሁሌ መጽሐፍ ቅዱስ ሳነብ በጣም ደስ የሚለኝ የመጽሐፍ ቅዱስ ክፍል ነበርና እሱን ላካፍላችሁ። መጀመሪያ የሐዋርያ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 22 እስከ 25 እንደዚህ ይላል። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና ይላል። ይታያችኋል። ይህ ጋን ነው፣ ይህ ቁልፍ ነው። ሁለቱም ግን በአንድ ላይ ይሄዳሉ። ይህ ቁልፍ ከሌለ ጋኑ ምንም ሊሰራ አይችልም፣ ሊከፈት አይችልም፣ ሊዘጋ አይችልም። ተመልከቱ። ቁልፍ ካለ ቁልፍ ከገባ ጋኑ ይከፈታል፣ ይዘጋልም ደግሞ። ልክ እንደዚሁ ጋን ያለ ቁልፍ ምንም ሊሰራ እንደማይችለው ሁሉ እኛም ያለ ኢየሱስ ልክ ቁልፍ የሌለው ጋን ወይንም ኢየሱስ ከሌለ ሕይወታችን ቁልፍ የሌለው ጋን እንደሆነ አስባለሁ። አመሰግናለሁ።